ሰላም እንዴት ናችሁ? እኛ አፒ ኮንተንቶች ላይ ዛሬ በአዲስ ቪዲዮ መተናል። ዛሬ መጣ ነው በአሪፍ እና ደግሞ የሆነ ጫን ባለው ፕራንክ ነው። በባለፈው ቪዲዮ የሰሩኝን አይተሻል? አዎ። እኔ ላይ በጣም ግፍ ነው የተሰራው። ስለዚህ ዛሬ ሻል ባለው በቀል መተናል። የበቀል ሰዓት ይባላል። ዛሬ ፕራንክ የምናደርገው ደግሞ አቤል ነው። አቤል ግን ፕራንክ እንደሚደረግ ጭራሽ ነው ያውቅም። ፕራንክ እናደርጋለን ብለን የነገርነው ለሱ ያዕቆብን ነው። ስለዚህ ደግሞ እሱ ያዕቆብን እየጠበቀ እኛ ደግሞ ወደ አቤል ዞር ብለን አሪፍ የሆነ ፕራንክ እንሰራለን ማለት ነው። ባለፈው ጊዜ እንደተናገርኩት የኔ ቀልድ በውሃ ብቻ አይደለም። ስለዚህ ተከታተሉ። ሰብስክራይብ እና ላይክ ለማድረግ ቤተሰብ ይሁኑ። ተቀላቀሉ። በሚገርመው ታቀዱለታል። እሱ እየመጣ ነው። ያው ጀማው ተሰብስቧል። እዛ ጋር አፈር እንትን እየተባለ ነው። መርሳት የለብሽ። አንቺ ላይ ተረሷቸው እንዴት እንዳደረገ ይልዛ አይለኛ ጨመርን ያቀርን ውሃ መጥቷል። ጋር ምን እንደሚጨመር መገመት ይከብዳል። ውሃ መጥቷል በሚለው አሁን ደግሞ በደንብ እየተዘጋጀ ነው። ይደወልለታል፣ ይመጣል። ጌም እንደምንጫወት ነው እሱ የሚያውቀው። አሁን ደግሞ በሚገርመው የአፈር አይነት ነው። ቀይ አፈር ነው፣ ይጣፍጣል ደግሞ ሲገርም አጠጣዋለሁ። አሁን ገብቼ ነው የማጠጣው። ተበርካቾቻችሁ በደንብ ተከታተሉ። ና ነው ይጨምራሉ። ይበጥበጣ በደንብ ይደረጋል። ይሄ በቃ ከታው እንደ በደንብ እንደ ይሄ በቃ ዳላ ድንጋዩን ቱ ላይ እሱ ራሱ ድንጋይ ራስ አይደል እንዴ? አንተ ደግሞ እኔ በጣም ብትዋል ሳት እንደከተ ራሱ ድንጋይ ራስ አራቤላ ኦማስ ካላችሁ ቪዲዮ ላይ አንድ እናንተ ተነካክታችኋል ብለን አታፍሰው። አሬ በቃል በእናትህ ይሄ ሁሉ ከደረስ ማማሰል ጎዝ ነው። እቤት ራሱ እንደዚህ ወጣ ተሰራለ ነው። ቀመሱ አረ እግዚአብሔር ትንሽ ያለ አንዴ ሰራው ብላችሁ ነው። አረ አንሶታል ንቅ አይደለም ስለጠገብኩ ጥሩሽ በኋላ ግን ጣፈጥ ምናምን ጨምረልኝ እንደ አሁን ማለት ነው እሱ የሚያውቀው ጌም ልንጮት እንደሆነ ነው። እንደውልለታለን፣ ይመጣል። ቀጥታ የምናደርገው ማለት ነው ጌም እንደምንጮት ነው የሚያውቀው። አይናችንን እንሸፈናለን፣ ክብ ሰርተን ነው እንትን የምንለው። በዛ መሀል ነው ተነስቼም የሚደረገውም ነገር የሚደረገው። ይሄ ምን ይባላል? ሪቬንጅ። የማን ሀሳብ ነው? ሪቬንጅ የማን ሀሳብ በቃ አይደለም። ሀሳብነት አያስፈልግም። ቀጣይ ግን እዚህ ልብስ ላይ ነው የምንደፋው። ቀጣይ ልንገርህ፣ እኔን ያደረጉኝን ያውቃሉ። ከቤቴ ከእንቅልፍ ያስነስተው ነው የሰሩልኝ። ስለዚህ ማለት ነው ሁሉም ቀኑን ይጠብቅ ማለት እኔ ነው አስተምር። ሁሉም ቀኑን ይጠብቅ። አታውቃለህ እኔ እንደኔ እና ሁላችሁም እንደምታዩት ነው። ሰብስክራይብ እያደረጋችሁ እንግዲህ አግዙ። ይታይ እስኪ ግድ ነው እንዴ እያለ ድግስ አለብን። በዚህ አጋጣሚ ሰብስክራይብ ላይክ ማድረግ እንዳይረሳ። ደሞ ክብናር በማንም ሰው እኮ እንዳይነካው እኮ እንደዚህ ክብናር አድርገዋለን። እንቀመጣለን። ከዛ እንትን እናደርጋለን። አድርገን እንደዚህ አንድ ሰው ይጠይቃል፣ ካሜራማን ይጠይቃል። ከዛ እኛ መመለስ ነው። ከዛ ዝም ብለን እንደሱ አንድ ደቂቃ ምናምን ቆይና እኔ እነሳለሁ፣ ከፍተዋለሁ። ከዛ በኋላ ያንቺ ይሰራል ስራው ማለት ነው። ተመሰረው ማይደረግ ያለበት አስፋለማ ይሮጥብናል። ማኑና ሰፋውና እንደዚህ የዚህን ያህል ተንሰጠውና ማለት ነው። ጋስ በቃ የዚህን ያህል ርቀት ያደረግን እኔ እዚህ ጋር አንተ እዚህ ጋር እሱ እዚህ ጋር ቤቲ ናናን ያደረግን ብዛታችን ደግሞ ስለሚያሰፋው ማለት ነው። አንና ከእንዲ ችግር የለውም። ደረጃ አነሳዋለሁ። ለቀቅ አረባካሽ ጀመረካ አነሳዋለሁ። ለቀቅ እንዴት ብለህ ራስ አንቺ እሱ ገና እዚህ አንተ እኔ ጫማ ላይ እሱ ገና ሰውነቱ ላይ ሊደፋበት ነው። በርሳት የሌለበት ነው።
ላውዳልኩሽ አሰማችሁ። ዛሬማ ከሰራው ዛሬ ቀጣይ ግን እኔ አንተ ማለት ነው ይሄ ወንዝ ይታያል። ያሰሪ ዘግዝቄ ውሃውን በጉንጭ ይዘውት በጣም ይሄ ምን እንደሚባል ታውቃላችሁ? ፍራንክ አይደለም በቀል የሆነ ሌላ ነገር የተደረገበት ሰው ምናምን ካለ አድራሽ የለውም እንዴ? አንተ ሰምተህ አድራሽ የለውም ስልኩ እየተበላ አድራሽ very very disappointed እየጠራ ነው። አቸባ ያደረስክ እኮ ጌም ነው የምንጮት አውቀሻላ። የፈወው አይ ደግሞ ጨርቁን እንዳረሽ። እሺ ደግሞ ሁሉም ተሰብስበው አንቺ ነው የምንጠብቅ። ፈዋኖሽ የባለፈው እኮ አፍጥኙሽ። አይ አፍጥኝ የተደገሰለትን ድግስ አላወቀም። የተደገሰለትን ድግስ አላወቀም። ይበሉ ግን በሚለው ማለት ነው ታይም በቃ በሚለው ከሆነ እንጨርሳለን። እንፈጽመዋለን። ይሄ ሌላ ነገር አራረ ጀሞ እየመጣ ነው። እየመጣ አንተ ወና ና እንደብቀጥ እንዴ ዛፉ ስለሆነ አቤል ግን ሴቶችና ወንዶች እኩል ናቸው በሚለው እንትን እናምናለን። ይሄ ምንድነው? ሴትና ወንድ እኩል አይደሉም። ኧረ በቃ መጣ ናቸው። በቃ እሺ መጣ። በጉልበት ናቸው። ምንድን ነው የሁሉ ሰዓት? ይሄ ራሱ የሰዓት ያለመከበው ኧረ በቃ ሀሉ ሰዓቱ ነክቶታል እኮ። አሁን እንደምናደርገው ታውቃላችሁ? በቃ የቅድም የትኛው ሰማያዊ በቃ የኛ አንድ አንተ ለምን ረሳ? ያማን ስራ አይደል እንዴ? አንድ ነበር። ቆይ በቃ በጅሻሽ ውስጥ ይሄ አሰጪው እንዴ? ናምጮ በእናትሽ ደግሞ እዚህ ደግሞ አርፍዶ መጥቶ እንትን ይላል። በቃ አምጪልኝ። አርፍዶ መጥቶ አይናችን ታስሮ ነው። ሁላችንም ነው አይናችን ታስሮ። ሁላችንም ታስረን ተደርድረን እንቀመጣለን። ራቅ ራቅ ብለን ገብተሻል? አይ አቆም አልሰሙም። ድብብቆሽ ነው ድብብቆሽ ያው ሌሎቻችሁ አድርጓ። አንድ ጠያቂ ብቻ ነው የማያደርገው። ካሜራማን ካሜራማችን እንዴት እሱ ካሜራማን ጠይቀናል። ካሜራማን ጠያቂ በቃ እሺ እኮ አሁን እንቀመጥ። የጨዋታ ወግ ያው ክብ ሰርታችሁ ታስራችሁ ቁጭ ትላላችሁ። ቁጭ በሉና ናቲ ያስራችኋል ሁላችሁም። አንተ በልክ ነው ቁጭ በሉ ወንድም ማለት ኦኬ። ነይ እስኪ ያንተ ያይነስ ያንተ ያኔ የለኝ። እኔ ጠያቂ ነኝ። ጠይቅ። ዛሬ ጠያቂ ነኝ። ዛሬ ስሬ ጠያቂ ነኝ። ኧረ ጻው ሲያቃጥል
ሰፋ ሰፋ ብላችሁ ቁጭ በሉ። አንቺ እዚህ ጋር ቁጭ። ከዛ ያዕቆብ ይዛችሁ ጋር ክፍተት ተፈጠረ አይደለም? ና ያዕቆብ እዚህ ጋር ኑ ወደዚህ ሰፋ ሰፋ አድርጉት። ሰፋ ሰፋ አድርጉት እዚች ጋር ማለት ነው። አንድ ሰው ያንስ ና አቤል ና አንተ እዚህ አቤል ና እንደዚህ አድርጉት። ቆይ እንዴ ና አይ አቤላ እዚህ ጋር መሆን ያለበት። አቤላ እሱ ጋር ቁጭ እዚህ ጋር ቁጭ መሀል ላይ ወንበር። ከዛ አንተ ወደዚህ ተመስተታ ጀርባን ነገር ተጠጣ። ከዛ አድርጉ። ከዛ ይሄን ማን ነው የሚጠቀም? እኔ እኮ አድርግ አንደባለሉኝ እኮ እንከባለ በቃ እናድርግ። አሁን አድርጉ። እኔ ጠያቂ ነኝ። ይታሰር ሁላችሁ ማሰር አለበት። ኦኬ እንትን ነው እንዴ? ይሄ ህፃናቶች የሚጫወቱ ነገር ነው እንደምንጫወት? አረ ዝም ብለህ ሰር ህፃናቶች እና ይላል በተራር የኔ ጨዋታ ነው ብለህ እንደዚህ አይነት ጭቆ ታመጣብኛለህ? ድር እያየ ነው አይቻልም። ድር እያየ ነው። አላየሁም በእናትህ አረ እያየ ነው። አረ ማርያም አላየሁም። እያየህ ነው ደግሞ እንትን አንተ ደርብለት እንካ ና እንካ ሻሹን ይሄን ሻሹን ስጠውሽ ና እንካ ሻሹን አናት ትልቅ ነው ያኔ አንተ ያባል አሪፍ ታሰረ። እስኪ ስንት ነው? አይታይም አላለም። ና ይሄንም ሰረው እንዳለ እያንዳንዱ ሰር ሁሉንም አሁን ጌሙን እንጀምር ማለት ነው። ጌሙ ምን መሰላችሁ? ምንድነው? እሺ አረጋጉኝ። ስለ ጌሙ ላስረዳችሁ እኮ አሁን ሁላችሁም ጨፍናችኋል። ሁላችሁም ጨፍናችኋል። የጌሙን እንትን ተናገር። ያው ጌሙ የሚሆነው ሁላችሁም በታሰራችሁበት የሆነ ሰው ሳውንድ እንዲያወጣ ያን ሰው መገመት ሰማችሁ? ሳውንድ ያወጣልኝ አንድ ሰው እኔ ነካዋለሁ። ሳውንዱን ያወጣል እኮ አይደል? ሳውንድ ያወጣልኝ። ከዛ እናንተ እኔ የምመርጠው ሰው ማለት ነው እንትኑን ይናገራል። የማን ሳውንድ እንደሆነ ይገምታል። ተግባባና? ኦኬ ልንጀምር ነው። ጀምሩ። ማንም ሰው መግለጥ የለበትም። እሺ የመጀመሪያ ሳውንድ የሚያወጣ ሰው ነው። ከዛ በኋላ የምነካው ሰው ነው ማንን እንትን እንዳለ የሚናገር። ሳውንድ ከማን? እሺ የማን ሳውንድ የማን ነው? ምን ስም መናገር ነው? ስም መናገር ነው። አንተ ስም ነው የምትናገር። ቤቲ የመጀመሪያ አንድ ፖይንት። እሺ ከዛ ድምፁን ነው የማወጣው ብላ አጠራቀ። እሺ የመጀመሪያ ሰው የምናገረው ማለት ነው ድምጽ ያወጣል። እሺ አዱርዬ እንትና ናዚ ማን ስሟ ጠፋብኝ። አቦ ስሟ ጠፍቶብኛል። ስሟ አሁን እዚህ ጋር ማኪ ያለች ነፃነት ፍጹም ፍጹም ስሟ አንድ ስለሚልብኝ አየሽ ፍጹም ሌላ ሰው ሲያስጠላው ምን አይነት ቀልድ ነው የምትቀልደው አንተ? ኤክስትራ ትጭቃለ ሽት ይረብሻል። አይደብርም? የጀማት ግራት በቤት
የወንዶች ዋስ ይደፋብኝ ማርያምን ታለ ካካ በጥብጬ ነው ማጠጣ። ጠብቅ ይችላል ናት ይችላል። አንተ ነፈም ኧረ ሲሆነ ምን ሊሆን ነው? ኧረ ና ቁጭ በል። እንዴ ነቀል የጅል ቀልድ ትቀልዳለህ። የሱ በውሃ ነበር ያንተ በጭቃ አንተ ቤቴ እንደምን ነው ነበር ስትነሱ አስረጫችሁ በጣም ያሳዝናል። እንደ ስሟ ቢሆን የታሰበው ለማን ነበር? የታሰበው ለማን ነበር? የታሰበውም ለራሱ ነበር። እኔ ግን በጣም አዝኛለሁ። የራሱን ተኩል ራሱ ለበመድረስ እቃው ደግሞ አልተበጠበጠም። ታውቃለህ የራሱ ስራ በደንብ አበጠበጠም። ከላይ ነው ደረሰው ገንፎ ነው በደንብ አበጠበጠም ነበር። ጀለስ አቀሳሰራ ላጣላ ያማድ እንዴ ልብስ ይልኝ ደሞ ከሆነ የታጠበው ሾ ታጠበ። ታውቃለህ አሁን ታጥቤ ነው የወጣሁት። ቆይ እሺ በሌላ ሰው ሀሳብ በእኔ ላይ መድፋት ተገቢ ነው ደግሞ ፋብሪ ሲቀምር ማርያምን ጠብቅ እሱ ነበር ጭቃ ደግሞ መታጠብ እኮ ነው የገረመኝ። እሺ ደግሞ ስለደከም ማለት ወይ እኔ ስንትና ደስ ስትል እንደውም ልትገሙ እንዴ ሻፈሩ አሳዝነ ጠብቅ ነው ማለት የኔን እንትን የኔ ምንዳሽ ግን ራሱ ያጠፋ ነው። ጭቃሽ ደግሞ እሱም እናቴ ነው እናቱን አተብር ባገለበተም እምቢ ብሎኝ እኮ ነው አሳዘነ እንደዚህ በቃ ይዞ ማርያምን ይቅር በለኝ ትለኛለህ፣ ማረኝ ትለኛለህ። በራስህ ልታጠፋ ነው በቃ ነው ባርብራው በለው እዚህ ልክድ ማርያምን እኔ ባላሰብኩበት ማርያምን አንተ ከጀርባዬ ሴራ ታሴራለህ በጣም ብታናድዱ ማርያም ሁላችሁ ጠብቂሽ ባላሰብሽበት ሴቶቹ በተለይ ሴቶቹ አውቃችሁ ዝም ስላላችሁ ሀሳቡ ተነግሯቸዋል። በእርግጠኝነት ተነግሯቸዋል። ደግሞ ይሄን ነገር ሲጀመር ልደረው እምቢ አሉ። በቃ እኔ ምን ስሜት ተሰምቶ እኔ ይሰማል የሆነ ሰዓት ላይ እኔ ነኝ ምናምን ሲል ነበር እዚህ ጋር ቁጭ ብለን አሁን የተገፋበት ጭቃ አልነካው አሁንም ጀመረ ያሳዝናል። እችላለሁ እንደዚህ አይነት ፕራንክ የትም ታይቶ አይታወቅም። እችላለሁ በለካሽ እጅሽ እና እንዳይዘል ወደዚህ ነው እንዳይዘል ነታው ከዚህ በኋላ ፕራንክ እዚህ ጋር ምንድነው እችላለሁ ተበቀልክ አንተ እኔ ላይ ውሃ በጭቃ መለሰ። ገና እኮ ጠብቅ እኮ ደግሞዋለሁ እኮ ምን ጭቃው ገርሞ ነው እንዴ? ተረጋጋ። ጠብቅ ነው ምን ባልጠበቅበት መንገድ ማረግልህ ነው ማጠጣ አይናገርም። ሰው የሚያደርገውን አይናገርም። ዝም በል የምር እንዳታስብ። እኔ ላይ ጭቃ ረጨ ነው ጭቃ ብቻ ምን አይተህ ያየው ነው አይ እንዳትረሱ ወይ ቆይ ግን ለምን ቶሎ ተነሳ? አንተ ደግሞ ብዙ መቤቴ ለምን አልደባለቀውም? የራሱ ስራ እኮ ነው አይደለም። ብዙ ማረጫው ማያሱሪ እኮ እና እኔ እሱ እኮ ነው ያናደደኝ። እንጂ ቢሆን ጥሩ ነበረ። ከስር የጥፋቱ አለማወቅ ብቻ ነው። ታሳጥበዋል 15 ብር ነው ሻወሩ ዘይ
ወይ እዛ ወንዙ ግባ አትጣ ጠብቅ አንተ ባሪያ አዩ ራስ ይሄ አንተ ራስ ያመጣው ሐሳብ ነው እኔ ላይ እንድጠነስ ያደርግ አራቱ በእናትህ ጠብቅ እንደዚህ እንዴት እጅቀርሽ ከለለ አንቺ ራስ አረፍ አፈር ምናምን ያለ እንደዚህ እንዴት ዳሪ ደግሞ አንድ ላይ ሆነን ማለት ነው ላቲቱ ይደይ ደግሞ አንድ ላይ ሆነን ማን ሰራው ሲል ናና ታጣበ እሺ ሼር እንድታረጉልን ቪዲዮአችንን እንደተከታተላችሁ ነበር። አቤል ባልጠበቀው መንገድ ነበረ ፕራንክ ያደረግነው። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ እና ላይክ በማድረግ ጠብቁ።